ይሄንን አስቡት። ዓለም በጦርነት ላይ ነች። ቦምቦች ከሰማይ ይወርዳሉ። ሁሉም ሀገራት እየፈራረሱ ነው። ነገር ግን አንድ ቦታ ላይ በዚህ ሁሉ ትርምስ መሃል ሰዎች አሁንም እግር ኳስ እየተጫወቱ ነው። ስታዲየም ወደ ሆስፒታል እየተቀየሩ ነው። እግር ኳስ ተጫዋቾች ወታደር ይሆናሉ። እግር ኳስ በድብቅ እየተጫወቱ ነው። ተስፋን ለማስቀጠል ብቻ። ይህንን የማይታመን የእግር ኳስ ታሪክ በሁለተኛው ዓለም ጦርነት ወቅት ነው። ዛሬ እግር ኳስ በሰው ልጅ ታሪክ ውስጥ ከጨለማው ዘመን እንዴት እንደተረፈ፣ ጨዋታን እንዴት እንደለወጠ፣ ማን እንደኖረና በጦርነት ስፖርት ለዘላለም እንዴት እንደለወጠ ለማወቅ እንሞክራለን። ከጦርነት በፊት የአውሮፓ እግር ኳስ እያደገ ነበር። ሊጎች ተቋቁሞ ስታዲየም ሞልተው ኳስ ይታይ ነበር። ተጫዋቾችም ኮከብ ነበሩ። ነገር ግን ሁሉም ነገር ሴፕቴምበር 1939 ተቀየረ። እግር ኳስ ተዘግቷል። ብዙ ሊጎችን ወዲያውኑ ታገዱ። እንግሊዝም ይፋዊ ሊጓን አቆመች። ጀርመን ቡድኖቹን በናዚ ቁጥጥር ስር እንዲሆኑ አስገደደች። ተጫዋቾቹ ወደ ጦር ሜዳ ሰራዊት ተዘጋጁ። ክለብም የገንዘብ ድጋፍን አጥቶ ነበር። ተስማሚ ግጥሚያዎች ተፈቅደዋል፣ ምክንያቱም እግር ኳስ ሞራልን ከፍ ለማድረግ ስለሚጠቅም። እንግዳ ተጫዋቾች በተቀመጡበት ቦታ ላይ በመመስረት ለጊዜ ቡድኖች ተቀላቅለዋል። ስታዲየም አንዳንድ ጊዜ በጨዋታ አጋማሽ ላይ ቦምብ ይወድቁ ነበር። ጀርመን የናዚን ፕሮፓጋንዳ እግር ኳስን የተለመደ የህይወት ለማሳየት ተጠቅመውበታል። ጨዋታው ቀጥሏል፣ ነገር ግን ጥብቅ ቁጥጥር ተደርጓል። ብዙ አይሁድ ተጫዋቾች ታገደዋል ወይም ተገለዋል። ምስራቅ አውሮፓ በጣም አስቸጋሪ ሁኔታዎች። ተጫዋቾች ወደ ካምፕ ወይም የግዳጅ ጉልበት ስራ ይላካሉ። ነገር ግን በጣም አስደናቂ ከሆኑ ታሪኮች አንዱ የዩክሬን ነው። 1942 የዩክሬን ተጫዋቾች የጀርመን ወታደሮች ተጫውተው ነበር። ዩክሬንም 5-3 አሸንፈዋል። ከጨዋታው በኋላም ተጫዋቾቹ ታስረዋል፣ አንዳንዶቹም ተገድለዋል። ይሄ ግጥሚያ ተቃውሞ እግር ኳስ ምልክት ነበር። በጦርነት ላይ ያሉ እግር ኳስ ተጫዋቾች ብዙ ኮከቦች ወደ ወታደርነት ተቀላቅለዋል። ጥቂቶቹ በጦር ሜዳ ሞተዋል፣ ሌሎቹ የአገር ጀግና ሆነዋል። ለምሳሌ ቶኒ በሰራዊት ውስጥ አገልግሏል። ዋልተር ቱል ሁለተኛው ዓለም ጦርነት ላይ ተሳትፎ፣ ስታሊን ማታሬስ ያገለገለ በጦር ሜዳ ውስጥ ግጥሚያዎች ውስጥ ተጫውቷል። በርካታ የጀርመንና የፖላንድ ተጫዋቾች ተገድለዋል ወይም ታስረዋል። ስታዲየሙ ወደ ጦርነት ተቀይሯል። እግር ኳስም በእስረኞች ካምፖች በአይምሮ ጠንካራ ሆኖ ለማቆየት ግጥሚያዎችን ተጫውተው አንዳንድ ካምፖች ሙሉ ሊግ ያዙ። እግር ኳስም የተስፋና የህልውና መሳሪያ ሆነ። በረሃብና በፍርሃትና ግጥሚያዎችን ባልሆነ ዓለም ውስጥ ቀላል እግር ኳስ ግጥሚያዎች እስረኞች አሁንም ሰው መሆናቸውን አስታውሷል። ከጦርነት በኋላ እግር ኳስ ዳግም ተወለደች። 1945 ሊግ ቀስ በቀስ እንደገና ጀመረ። ስታዲየም እንደገና ተገነብቷል። ክለቦች አዳዲስ ተጫዋቾችን አስፈርመዋል። እግር ኳስ አገርን ወደ አንድ ለማምጣት ረድቷል። ፊፋ ዓለም አቀፍ ውድድሮችን አጠናከረ። ሁለተኛው ዓለም ጦርነት ቅርስ በእግር ኳስ ስልታዊ ለውጦች፣ ጠንካራ አካላዊ ዘይቤን፣ አዲስ ፉክክርን በአውሮፓ ማገገም ወቅት የደቡብ አሜሪካ እግር ኳስ መነሳት፣ የዘመናዊ ቅርጾችን መወለድ እግር ኳስን አንድነት ምልክት ሆነ። ሁለተኛው ዓለም ጦርነት እግር ኳስን ሊያጠፋ ተቃርቧል፣ ግን ይልቁኑ የበለጠ ጠንካራ ሆነ። ከተበላሹ ስታዲየሞች እስከ ሚስጥራዊ ግጥሚያዎችና ጀግኖች እስከ ድፍረት ታሪክ እግር ኳስን አንድ ነገርን ሊያስተምሩን አልፏል። ሰዎች ተስፋ እስካላቸው ድረስ ጨዋታ ፈጽሞ አይሞትም። ታሪኩን ከወደዳችሁ ሰብስክራይብ ማድረጉን እንዳትረሱ።